በዚህ ቪዲዮ ለበጋ ወቅት ወይም ለሙቀት ወቅት መለበስ ያሉብን አለባበሶች ወይም ልብሶች የምንመለከት ይሆናል። ስፔሲፊካሊ እንደዚህ አይነት ልብሶችን መልበስ አለባችሁ ብለን ልብሶችን እየጠቀስን ሳይሆን ምን አይነት የልብስ አይነቶች መሆን እንዳለባቸው የልብሶቹን ባህሪ ማለት ነው እነሱን ዘርዘር አድርገን የምንመለከት ይሆናል። ቪዲዮውን እስከ መጨረሻው እንድትመለከቱት እንጋብዛለን። ለበጋ ወይም ለሙቀት ወቅት የሚሆኑ ልብሶችን በምንመርጥበት ጊዜ አላማችን የሚሆነው ያው መጀመሪያ ምቾት ይቀድማል። ከሱ ውጪ ግን አየር በደንብ ያስገባሉ ወይ ያስወጣሉ ብሬዚቢሊቲያቸው ማለት ነው። እንዲሁም ደግሞ ቀለል ያሉ ናቸው ወይ ላይት ናቸው የሚለውን በበጋ ያው ንፋስም አለ ፀሐይም አለ። ስለዚህ በፀሐይ ምክንያት ያው ሙቀት ይኖራል፣ ንፋስም ስላለው ደግሞ ብርድም ይኖረዋል። ስለዚህ በዚህ ወቅት ምን አይነት ልብሶችን መምረጥ እንዳለብን ነው በዝርዝር የምንመለከተው ማለት ነው። በመጀመሪያ ለበጋ የሚሆኑ ልብሶችን ስንመርጥ ማየት ያለብን ብሬዚቢሊቲያቸውን ነው። ያው ይሄ በጣም ግልጽ የሆነ ነገር ነው። በጋ በጣም ፀሐይ አለ፣ ሙቀትም አለው። ለዚህ የምንለብሳቸው ልብሶች አየር በደንብ የሚያስገቡና የሚያስወጡ መሆን አለባቸው። ሰውነታችን ላይ በጣም የማይጣበቁ በተለይ እጀ ሙሉ ልብሶችን የምናደርግ ከሆነ ሰውነታችን ላይ የማይጣበቁ ሉዝ የሆኑ ልብሶችን ማድረግ አለብን። ከፊል ደግሞ ሰውነታችን የምናሳይ ከሆነ ወይ ጉርድ ልብሶችን የምናደርግ ሰዎች ከሆነ ደግሞ ጠበቅ ቢሉ ችግር የለም። ብቻ በጋ ነው አይደለ? የምንለብሳቸው ልብሶች በቻላቸው መጠን ሁሉ በቃ አየር የሚያስገቡና የሚያስወጡ መሆን አለባቸው ማለት ነው። ብሬዚቢሊቲያቸው የመጀመሪያው ነው ማለት ነው። አንዳንድ ጊዜ ማለት ነው አንገተ ሙሉ ሽራብ ለብሰን ወይም ሌሎች ሰዎች ለብሰው አይሞቅም ይላሉ። በደንብ ነው የሚሞቀው በቃ በጋ አይደለ? ስለዚህ በቻልነው መጠን ሁሉ የምንለብሳቸው ልብሶች አየር በደንብ የሚያስገቡና የሚያስወጡ መሆን አለባቸው። ሰውነታችን ላይ ለቀቅ ያሉ፣ ሰውነታችን ላይ የማይጣበቁ ወይም የተወሰነ ሰውነታችን የሚያሳይ እንደዛ የምንለብስ ከሆነ እንደዛ መሆን አለባቸው። አሁን በጣም ግልጽ ነገር ሊመስል ይችላል፣ ነገር ግን አንዳንዴ በጣም ትንሿ ነገር ናት የምትዘነገው። ለዛ ነው በመጀመሪያ ብሬዚቢሊቲያቸውን ማየት አለብን ብለን ያስቀመጥነው ማለት ነው። በሁለተኛ ላይ ደግሞ ለበጋ የሚሆኑ ልብሶችን በምንመርጥበት ጊዜ ማወቅ ያለብን ብለን ያስቀመጥነው ልብሶቹ የተሰሩበትን ፋብሪክ ወይም ጨርቅ ነው። ቀደም ብለን እንዳየነው ልብሶቹ በበጋ የምንመርጣቸው በቻለው መጠን ሁሉ አየር የሚያስገቡና የሚያስወጡ ብሬዚብል መሆን አለባቸው ብለናል። ነገር ግን የፈለገ ብሬዚብል ቢሆኑ አንዳንድ ልብሶች የተሰሩበት ጨርቅ ወይም ፋብሪክ ለበጋ የሚሆን መሆን አለባቸው ማለት ነው። ይህም መሰረታዊ የሆነ ነገር ነው። በቃ የበጋ የሚሆኑ ልብሶች ሙቀት የሚስቡ ጨርቆች አሉ በባህሪያቸው ማለት ነው። አንዳንድ ደግሞ አሉ ሙቀትን የሚቀንሱልን እንደ እርጥበት ራሱ የሚመጥሉን የልብስ ጨርቆች አሉ። ስለዚህም እኛ በበጋ የምናደርጋቸው ልብሶች ውስጥ በሁለተኛ ላይ ማየት ያለብን ልብሶቹ የተሰሩበትን ጨርቅ ወይም ፋብሪክ ነው ማለት ነው። በበጋ ወቅት ተስማሚ የሆኑ የልብስ ጨርቆች ማለት ነው ከጥጥ የተሰሩ ሲልክ የሆኑ ማለት ነው። እንዲሁም ደግሞ ላይለን ጨርቆች ለበጋ ወቅት በቃ አለው የሚሉን አይነት የልብስ ጨርቆች ናቸው። እርጥበት ያስወግዳሉ፣ እንዲሁም ደግሞ በቻላቸው መጠን ሁሉ አየርም እንዲተላለፍ በሚገባ ያደርጋሉ። ብሬዚብል ናቸው ማለት ነው። በተቃራኒው ደግሞ አንዳንድ የልብስ ጨርቆች አሉ አይደል? እንደ ላይለን አይነት፣ ሳተን፣ ከፋይ፣ ጂንስ፣ የሱፍ ጨርቆች ማለት ነው። እነዚህ ጨርቆች ያው እንደምንመለከተው በጣም ወፈር ያሉ ናቸው። ለብርድ ወቅት ካልሆነ ወይ ለክረምት ካልሆነ በበጋ ወቅት እነዚህም ብንጠቀም የበለጠ ነው ሙቀት የሚጨምሩልን። በዛ ላይ አየርም በበቂ እንዳይተላለፍ ያደርጉታል። ስለዚህ በበጋ ወቅት የምንመርጣቸውን ልብሶች ስናይ ማየት ያለብን ልብሶቹ የተሰሩበትን ጨርቅ ወይም ፋብሪክ ለበጋ ወቅት ተስማሚ ናቸው ወይስ አይደሉም የሚሉትን ማወቅ አለብን ማለት ነው። በመቀጠል ደግሞ የበጋ አለባበሳችን ላይ የምንመርጣቸው ልብሶች ላይ ማወቅ ያለብን በጋ ያው ብርሃን ነው አይደለ? ሰማዩም ክፍት ነው። በሰማያዊ ከለርና በፀሐይ ታጅበን ነው የምንለው። ስለዚህም እኛም የምንለብሳቸው ልብሶች ከለራቸው ጠቆር ያላሉ መሆን አለባቸው። ያው እንደ አባባልም ይባላል ጥቁር ልብስ ፀሐይ ይስባል ይባላል። ፀሐይዋ ራሱ እንደኔ ፈካ በሉ እያለችን ነው። ስለዚህ እኛም በበጋ የምንለብሳቸው ልብሶች ትንሽ ከለር ያላቸው ወይም ደግሞ ነጣ ያሉ ቢሆኑ ይመረጣል። ከለር በባህሪው ያው ሙቀትን የማስተላለፍም ያለ ማስተላለፍም ባህሪ ያለው አይደለም። ስለዚህም የበጋ ልብሶችን በምንመርጥበት ወቅት የልብሶቻችን ከለሮች ልብ ብለን ማየት ይገባናል ማለት ነው። በመቀጠል ደግሞ የበጋ አለባበሳችን ላይ የምንመለከተው የምናደርጋቸውን ጫማዎች ነው። አንዳንዶቻችን በእርግጥ ለበጋም ለክረምትም አንድ አይነት ጫማ ማድረግ የሚመቸን አለን። በእርግጥ ጫማዎች ለክረምት እንጂ ያው በጋ የፈለግነውን አይነት ጫማ ማድረግ እንችላለን። ነገር ግን አንዳንድ ጫማዎች አሉ አይደለ? በበጋ ብቻ የሚደረጉ እናም ደግሞ ውበትም ያላቸው የሚያምሩ አሉ። ስለዚህ እነሱን ጫማዎች በበጋ ብቻ የሚደረጉ ጫማዎችን ማድረግ አለብን። ለምሳሌ ክፍት የሆኑ ሳንድል ጫማዎች አሉ አይደል? እነሱ ጫማዎች አሁን ቁመት ካለን በፍላት ቁመታችን ደግሞ ትንሽ አጠር የሚል ከሆነ ትንሽ ከፍታ ያላቸውን ሳንድልስ አሉ አይደል? እነሱን አይነት ጫማዎች በጋ ካልተደረጉ እንግዲህ መቼ ይደረጋሉ? እነሱን በደንብ ማድረግ አለብን። ልብስም አይመርጡም በሱሪ በቀሚስ ልናደርጋቸው እንችላለን።
ስማቸው ራሱ የሴት ጫማ ነው የሚባለው አይደለ? ስለዚህ በደንብ ሴትነታችን የሚያሳዩልን አይነት ጫማዎች ስለሆኑ ለበጋ ዝግ ጫማዎችን ብቻ ከማድረግ ይልቅ ክፍት ጫማዎችንም በደንብ ማድረግ አለብን ማለት ነው። በመጨረሻም የበጋ አለባበሳችን ላይ ያው መርሳት የሌለብን ብለን ያስቀመጥነው አክሰሰሪዎች ነው። አክሰሰሪ እዚህ ጋር መዋቢያ ብቻ አይደለም። ጌጣጌጥ፣ ሰዓት፣ ሀብል እነሱም ብቻ እያልን ሳይሆን ያው እነሱም አስፈላጊ ናቸው። በእርግጥ በጋ ያው ፀሐይ አለ አይደለ? ንፋስም አለ። ለሱ የሚያስፈልገን አክሰሰሪዎች እንደ ኮፍያ፣ መነጽር፣ ጥላም አንድ አክሰሰሪ ነው። ያው አክሰሰሪዎች አለባበሳችን ከፍ ነው የሚያደርጉልና በጋና ፀሐይ ወቅት ደግሞ ታዲያ የፈለገው የሚያምር አለባበስ ብንለብስ ፊታችን ከፀሐይ እንዲሁም አይናችንን ከንፋስ ካልጠበቅ ነው ምንም የልብሳችን ውበት አይታይም አይደለ? ፀሐይ ፊታችንን ካገረጣው ማለት ነው ወይ ንፋስም እንደዛው አለባበሳችን ምንም ውበት አይኖረውም። ስለዚህ በበጋ ወቅት ስለ አለባበሳችን ስናስብ መነጽር፣ ኮፍያ፣ ጥላም እንደኛ ላይፍ ስታይል መጠቀም አለብን ማለት ነው። ያው ሰንስክሪንም ሳይረሳ እሱም እንዳለ ሆኖ ማለት ነው። ይሄ አጠር ያለ ቪዲዮ ጠቃሚ ነበር ብለን እናስባለን። ለበጋ የሚሆኑ አለባበሶችን እንደ ኢንስፓይሬሽን እንዲሆናችሁ በፎቶ እንድትመለከቱት እንጋብዛለን። ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።